እና ገንዘብ ተቀምጬ ፋኖ ማለት አንቲ ፋሲሊያሱ ተብሎ ኪሪያ ላይሶን በዕለተ ዓርብ የሚጸለይ ጌታችን ወደ ስቅለት ሲመጣ በመጨረሻ ለአዳም ኃጢአት ስለ አዳም ኃጢአት ታልፎ የሚሰጥ አንቲ ፋሲሊያሱ ክርስቶስ በሶስተኛው ቀን የሚነሳ ሕያው አምላክ መሞት የማይገባ ወየ እኔ ልሙትልህ ማለት ልቅሶ አንቲ ፋሲሊያሱ ሊቃውንቶች የሚመሰክሩበት አንቲ ፋሲሊያሱ ይላል። ነቢየ እግዚአብሔር ዳዊት ሳሙኤል የቀባው በመዝሙሩ 118:14 ላይ በዕብራይስጥ ጽሑፍ በጻፈው ኖን ብሂል ንጉሥ እግዚአብሔር ፈጣሪም ፋኖ ነው ይላል። ከዚህ ነው ፋኖ የሚወጣ አንቲ ፋሲሊያሱ ኖን ብሂል ንጉሥ እግዚአብሔር ኖን ማለት እግዚአብሔር የቀባው ዳዊት በመጨረሻ ለሰው ልጆች የሚመጣ ማለት ነው ይላል። በ118:14 ላይ እንድታነቡት ኖን ብሂል ንጉሥ እግዚአብሔር ኖን ማለት እግዚአብሔር የቀባው ንጉሥ ዳዊት ግርማ ሞገስ ያለው እንደ አንበሳ የሚያስፈራው እንደ አንበሳ የምታስፈሩ የተቀባችው ይህን ማየቴ በጣም ደስተኛ ነኝ። ከእንግዲህ ብሞት እኔ ምንም ነገር የለኝም። ኖን ማይቶት ለእግሬ ሕግከ ፋኖ ሆይ ሕግ ለእግሬ ብርሃን ነው። ኖን ብሂል ንጉሥ እግዚአብሔር ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖቴ ለጎዳና ያውላ ብርሃን ነው። የፋኖ ሕግና ስርዓት ይህን ይመስላል። በቃ ሙላት ነገደ እስራኤልን ቆጥሮ ከፈጠራቸው በኋላ መፍጠር የማይሳነው አምላክ ዛሬም ከመንበረ ጸባዖቱ ላይ የሚያበዛቸው የፋኖን ኃይል ዛሬም እያበዛው ነው። በዚህ ደስተኛ ነኝ እኔ። ለእግሬ ሕግከ አዎ ቅድም